በፍጥነት እነዚህ ስህተቶችን አቁሙ። ሰላም ሰላም፣ እንዴት ናችሁልኝ? እንዴት ነበር በዓል? በምን አለፈ? አሪፍ ነበር? አዲሱ ዓመት እንዴት ነው? እንዴት ይዟችኋል? አዲስ 20 ቁም ነገሮችን ይዤላችሁ መጥቻለሁ። እነዚህ ቁም ነገሮች የትም አታገኟቸውም። እርግጠኛ ነኝ ብትሰሙት እራሱ ለመጀመሪያ ጊዜ ነው። እንደዚህ አይነት ቪዲዮዎች ምናምን ይደርሷችሁ ከወዲሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ የምናየው ጽድት ያሉ አሪፍ ጥርት ያሉ ትኩስ ወሬዎችን ነው። እንኳን ወደዚህ ቻናል በደህና መጡ። ስልካችሁ ውስጥ ሲገባ ተረጋጉ። ቢሃምብል ስልክን በሩዝ ማስቀመጥ ምንም አይጠቅምም። መጀመሪያ በነፋስ አጠገብ ላይ አስቀምጠው። እንደዚህ ታደርገው ቢያንስ ትንሽ መጠጥ ይላል። ማታውቀውን ስልክ ከ30 ሰከንድ በላይ አታናግር። ለራስህ ነው። በፀሐይ ቀጥታ ስልክን አሰካ፣ ምክንያቱም ባትሪን ሊገለብ ይችላል። በተጨማሪም ስልክን ከመሰካት በፊት ትንሽ ቀዝቀዝ እስኪል ጠብቀህ ወይም ደግሞ ብዙ ጊዜ ከቨር ካውጥተህ ማትሰካ ከሆነ ስልክ በጣም ስለሚግል ከቨርን አውጥተህ መሰካት ነው ያረዳልሽ። ያለበዛ ስልክ ከግለት ላይ ግለት ስለሚወጣ በጣም ይሞቃል። በሚሞቅበት ሰዓት ደግሞ ባትሪን ሊገልብ ስለሚችል በአግባቡ መያዝ ነው። መረጃና ደህንነት አደጎች ደግሞ ብዙ ናቸው። ከነዚህ ደግሞ አንተና ቆጠብ ማለት ያለብህ ፎቶ ላውተሮች አትላክ። አካባቢን ያሳያል። እንደዚህ አሁን ለኤአይ ምናምን ፎቶ ናሽናል አይዲ ምናምን እንደዚህ አትላክ፣ ጥሩ አይደለም። ለራስህ ነው። እንዲሁም የማታውቁትን ሊንክ አትክፈቱ። ይሄ ጫን ያለ ነው። ባንካችሁ ሊዘረፍ ይችላል ምናምን ነፍ ነገር ብቻ ስልካችሁ እንዳለ ሀክ ሊሆን ይችላል። መረጃ ሊወሰድባችሁ ይችላል። እንደዚህ ነገሮች ላይ ቆጠብ በማለት ግድ ነው። የማታውቁትን ቁጥር አታንሱ። ይሄም የታወቀ ነው። ስልክ ደውሎ ያጨረብራችኋል። ብዙ ነገር አለ። ከዚህ በፊትም ነፍ ወንጀሎች ይታወቃሉ በእንደዚህ አይነት ኬስ እና አካላዊና የቴክኒክ አደጋዎችም አሉ። ስልክን በደረት ወይም በኋላ ኪስ አትያዙ። ሊሰረቅ ወይም ሊጎዳ ይችላል። ሶፍትዌር ዘመናዊ አድርጉ። ከቫይረስ ይጠብቃችኋል። እናንተም ዘና ብላችሁ ተጠቀማላችሁ። እንደውም ከቫይረስ ስልካችሁ ይጠብቅላችኋል። አፕዴት በመጣ ቁጥር አፕዴት አድርጉ። አፖችን አፕዴት አድርጉ። ሶፍትዌር ዘመናዊ አድርጉ፣ ግድ ነው። እንዲሁም ያው አሁን ላይ ደግሞ በጣም እየተስፋፋ ያለ ነገር የተሰበረ ኬብል አትጠቀሙ። የተሰበረ ኬብል የምትጠቀሙ ከሆነ እሳት ተነስቶ ከፍተኛ አደጋ ያደርስባችሁ ስለሚችል እሳት የተሰበረ ኬብልን አትጠቀሙ። ለራሳችሁ ነው። እነዚህ ናቸው እርሱ በፍጹም ሊያረጉት የማይገባቸው 20 የስልክ ስህተቶችን እነዚህ ነበሩ። ከነዚህ ማንኛውንም ያደረጉ ከነበረ አቁሙ ብለናል። ቪዲዮ ከተመቻችሁ ላይክ አድርጉ፣ በቻናላችን ሰብስክራይብ ያድርጉ፣ እንዲሁም ከጓደኞቹ ጋር ተጋሩት። በሚቀጥለው ቪዲዮ እንገናኛለን። ሰላማችሁ ይብዛ።